በእግር ኳስ ሜዳ ላይ ፍጹም ተናቦ የሚጫወት የሶስትዮሽ ጥምረት መመልከት እንደ አስማት ነው። የእነሱ ኬሚስትሪ፣ ትክክለኛነትና የማይታመን ችሎታ ከእግር ኳስ አድናቂዎች ያልሆኑትን እንኳን መማረክ ይችላል። ነገር ግን ሁሉም የሶስት አጥቂ ጥምረቶች እኩል አይደሉም። ዛሬ በእግር ኳስ ታሪክ ውስጥ ታላላቅ የአጥቂ ጥምረቶችን እንመለከታለን። በቀላሉ ያሸነፉን ብቻ ሳይሆን በሚያምር ጨዋታ ላይ የማይረሳ አሻራን ጥለው ያለፉትንም ጭምር። በሰባተኛ ደረጃ ስንጀምር በፕሪሚየር ሊግ ውስጥ የቡድን ስራና ውበትን በየሳምንቱ የሚያሳይ ቡድን እናገኛለን። ጋሪ ኔቭል ራሱ በሊጉ ታሪክ ውስጥ ምርጥ እንደሆነ የመሰከረለት ይህ ቡድን ከ2007 እስከ 2009 ድረስ በማንቸስተር ዩናይትዶቹ ተጫዋቾች ዋይን ሩኒ፣ ካርሎስ ቴቬዝ እና ክርስቲያኖ ሮናልዶ አስፈሪና አስደሳች ሆኖ የተመሰረተው አጋርነት ነበር። ሮናልዶ በተለይ በ2007-8 የውድድር ዘመን 42 ግቦችን በማስቆጠር ሊያቆሙት አልቻሉም ነበር። ነገር ግን የእነሱ ችሎታ ላይ ብቻ አልነበረም። የሩኒ ያለመታከት ጉልበትና ወደ ኋላ የመመለስ ፍላጎት ከቴቬዝ ግፊትና የሮናልዶ ተፈጥሯዊ ችሎታ ጋር ተከላካዮች መቋቋም ያልቻሉትን ተለዋዋጭነት ፈጠረ። ስኬቶቻቸውም ለራሳቸው ይናገራሉ። ተከታታይ የፕሪሚየር ሊግ ዋንጫዎችና በሞስኮ ከቼልሲ ጋር በተካሄደው አስደናቂ የቻምፒየንስ ሊግ ድል ላይ ሮናልዶ በግንባሩ ግብ ሲያስቆጥርና ቡድኑ በፍጹም ቅጣት ምት ድል ሲያስመዘግብ የነበረው ስሜት የተሞላበት ምስል እስከ ዛሬ በእግር ኳስ አድናቂዎች አእምሮ ውስጥ ተቀርጾ ቆይቷል። የእነሱ ጉዞ በ2009 ቢጠናቀቅም ሁለቱ የውድድር ዘመናት በመልሶ ማጥቃት እግር ኳስ እንደ ምርጡ ሆኖ ይታያል። በስድስተኛ ደረጃ ለተከታታይ 5 ዓመታት የእንግሊዝ ተከላካዮችን በማሰቃየት የሊቨርፑል ታሪክ ውስጥ ስሙን ያስቀመጠ ቡድን እንመለከታለን። መሐመድ ሳላህ በ2017 ሲቀላቀል ቀድሞ ሮቤርቶ ፈርሚኖ እና ሳዲዮ ማኔን በያዘው ጥምረት ውስጥ የመጨረሻውን ቀሪ ሰው ጨመረ። በአንድ ላይም የፍጥነት ፈጠራና የማያቆም ግፊት አስደናቂ ውህደት ሆኑ። የሳላህ የመጀመሪያ የውድድር ዘመን ያልተለመደ ነበር፣ 44 ግቦችና 15 አሲስቶች። ነገር ግን ይህ ቡድን ልዩ ያደረገው በኤርገን ክሎፕ ከፍተኛ ጉልበት በሚጠይቅ ታክቲክ ውስጥ መላመድና መደላደል መቻላቸው ነበር። ዋንጫዎች የሚከተሏቸው ጀመር። በ2019 የቻምፒየንስ ሊግ ዋንጫ፣ ከዛም በ2020 ለረጅም ጊዜ ሲጠበቅ የነበረው የፕሪሚየር ሊግ ድል። የማኔ ፈጣን እንቅስቃሴ፣ የፈርሚኖ ተስቦ የመጫወት ክህሎትና የሳላ ትክክለኛ ጨራሽነት የሊቨርፑል መለያ ሆነ። በአሁን ጊዜ ተጫዋቾቹ ቢበተኑም ዘመናቸው በፕሪሚየር ሊግ ውስጥ ካሉ በጣም ምርጥ ዘመናት አንዱ ሆኖ ቀርቷል። ይህም ግለሰቦች ብቻ ሳይሆን በሚጣጣሙ ተጫዋቾችና ባህሪያት ውህደት ላይ የተመሰረተ መሆኑን ያሳያል። ሚናዎችን በመደባለቅ እንዲሁ በ1960ዎቹ ታዋቂ የሆነው የማንቸስተር ዩናይትድ ቡድን መለያ ነበር። በአምስተኛ ደረጃ ላይ ያሉት ጆርጅ ቤስት፣ ቦቢ ቻርልተን እና ዴኒስ ሎ ናቸው። በዩናይትድ ትሪኒቲ በመባል የሚታወቁት ተጫዋቾቹ እግር ኳስ ብቻ አልተጫወቱ፣ በሜዳ ላይ ጥበብ ነበሩ። ሶስቱም የባላንዶር አሸናፊዎች ሲሆኑ ማንቸስተር ዩናይትድ አውሮፓን ምርጥ ክለቦች በተቀላቀለበት ዘመን ውስጥ ነበሩ። ይህም በ1968 የመጀመሪያውን የአውሮፓ ዋንጫ በማሸነፍ ተጠናቋል። በዌምብሌ ከቤኔፊካ ጋር የተካሄደው የፍጻሜ ጨዋታ ድል ብቻ ሳይሆን ማረጋገጫ ነበር። የቻርልተን 2 ግቦች፣ የቤስት አስደናቂ ድሪብሎች እና የቡድኑ 4-1 ድል በእግር ኳስ ታሪክ ውስጥ ያላቸውን ቦታ አጠናክሯል። ከዋንጫዎች ባሻገርም ተጽዕኗቸው እስከ ዛሬ ቀጥሏል። በኦልድ ትራፎርድ ውጭም በኩራት የቆመው ሐውልቶቻቸው የክለቡን ወርቃማ ዘመን ማሰቢያ ናቸው። ትሪኒቲ ማንቸስተርን ሲቆጣጠር፣ በኔዘርላንድ ደግሞ ሌላ አብዮት እየተጀመረ ነበር። በአራተኛ ደረጃ ላይ ያሉት ዮሃን ክራይፍ፣ ፒት ካይዘር እና ሻርክ ስዋርት ናቸው። በአያክስ እግር ኳስን እንደገና መጻፍ የቻለው ቡድን ቶታል ፉትቦልን ይጫወት ነበር። መግባባት፣ ፈጠራና የቦታ መለዋወጥን ያጎለበተ ፍልስፍና። እነሱን መመልከት መማረክ ነበር። አስደናቂ ስኬቶችንም አግኝተዋል። የአያክስ የበላይነት 1971 እስከ 1973 ተከታታይ 3 የአውሮፓ ዋንጫዎችን አስገኝቷል። የክራይፍ ብልህነት ዋነኛ ነበር። ነገር ግን ይህ ቡድን አንድ ሆኖ መሰራቱ ጎልቶ ይታይ ነበር። የካይዘር ብልህ እንቅስቃሴም ሆነ የሽዋርት ተጨራሽነት እግር ኳስ የጋራ ጥበብ መሆን እንደሚችል አሳይቷል። ክራይፍ በ1973 ወደ ባርሴሎና ሲሄድ ቶታል ፉትቦልን አብሮት ይዞት ሄደ። በዚያም እግር ኳስን ተሸሚቆ ቅርስ ትቶ አልፏል። ከተሻጋሪ ጥምረቶች አንጻር ጥቂት ቡድኖች ብቻ ናቸው ሬዶ ዴ ስቴፋኖ፣ ፍራንሲስኮ ጃንቶ እና ፍሬንክ ፑሽካሽ በሪያል ማድሪድ ካላቸው የኮከብ ኃይልና በላይነት ጋር ሊወዳደሩ የሚችሉት። ይህን ታሪካዊ ቡድን በሶስተኛ ደረጃ ላይ እናገኘዋለን። እነሱ በቀላሉ ብቻ አያሸንፉም፣ ከሱም በባሰ ተቀናቃኞቻቸውን ያወድሙ ነበር። በ1960 ከኢንትራ ፍራንክፈርት ጋር የተደረገው የአውሮፓ ዋንጫ ፍጻሜ ጥሩ ምሳሌ ነው። በዛ ጨዋታ ሪያል ማድሪድ 7-3 ረመረመ። ፑሽካሽ 4 ግቦችን እንዲሁም ዴ ስቴፋኖ 3 ግቦችን በማስቆጠር የእግር ኳስ ተመልካቾችን አዝናንቷል። የጄንቶ አስደንጋጭ ፍጥነት፣ ገዳይ ግራግርና የዴ ስቴፋኖ ሁለንተናዊ ብልህነት ዋንጫዎችን ብቻ ሳይሆን የተመልካቾችንም ልብ እንዲያሸንፉ ረድቷቸዋል። ሎስ ብላንኮቹ በዚህ ዘመን የአውሮፓን የበላይነት እንዲይዙ መሰረት ነበሩ ተጫዋቾችን መሃል ናቸው። የመጀመሪያዎቹ ተከታታይ 5 የቻምፒየንስ ሊግ ዋንጫዎች
የእነሱን ታላቅነት ያረጋግጣሉ። በዝርዝር ስንቀጥል በሁለተኛ ደረጃ ላይ በ5 ዓመታት ውስጥ 4 ጊዜ የቻምፒየንስ ሊግን ክብር ያሸነፈ የሶስትዮሽ ጥምረት እናገኛለን። ክርስቲያኖ ሮናልዶ፣ ካሪም ቤንዜማ እና ጋሪዝ ቤል በቢቢሲ ቅጽል ስም በሪያል ማድሪድ አስደናቂ ዘመን አስመዝግቧል። ባርሴሎና በዚህ ጊዜ ላሊጋን የተቆጣጠረ ቢሆንም ይህ ቡድን በአውሮፓ ምርጡ ነበር። የማይረሱ ጊዜያትንም አስመልክቶናል። ከ2016 እስከ 2018 የቻምፒየንስ ሊግ 3 ተከታታይ ድሎችን ጨምሮ ቤል በ2018 ፍጻሜ ያደረገው የመቀስ ግብ ለዘመናት የሚታወስ ነው። የሮናልዶ በውድድር ዙሮች ውስጥ ያሳየው ችሎታ ታሪካዊ ሆኖ አልፏል እና የቤንዜማ መስዋዕትነት ያለው ጨዋታ ሙሉ እንዲሆኑ ያደርጓቸዋል። የእነሱ ሁለገብነት በትልቁ መድረክ ላይ የማብረታቸው ታሪካቸውን ያረጋግጣል። ምንም እንኳን የተጫዋቾች መልቀቅ በመጨረሻ አጋርነቱን ቢያፈርሰውም፣ ነገር ግን እነሱ ውበት እንኳን ለብዙዎች በእግር ኳስ ታሪክ እንደ ምርጡ ጥምረት የሚቆጠረው ቡድን ጋር ሲወዳደር ይደበዝዛል። ምክንያቱም በመጀመሪያ ደረጃ ላይ የተቀመጠው የሊዮኔል ሜሲ፣ ሉዊስ ሱዋሬዝ እና ኔይማር ጥምረት ነው። በባርሴሎና ኃይላቸውን በማቀናጀት ለእግር ኳስ ዓለም ከዚህ በፊት ታይቶ የማይታወቅ ትዕይንት ያሳየው ጥምረት በ3 የውድድር ዘመናት 364 ግቦችን እና 173 አሲስቶችን አስመዝግቧል። በተለይም በ2014-15 ዘመናቸው ታሪካዊ ነበር። ከጁቬንቱስ ጋር በተደረገው የቻምፒየንስ ሊግ ፍጻሜ ድል ሲያስመዘግቡ በመካከላቸው 122 ግቦችን በመካፈል ትሬብሉንም አሳክተዋል። የሱዋሬዝ አዳኝ ተፈጥሮ፣ የኔይማር ችሎታና የሜሲ ብልህነት ፍጹም ነበር። ተቀናቃኞቻቸው እንኳ በሚያሳዩት ጥበብ ከመደነቅ አላቆሙም። ኔይማር በ2017 ወደ ፓሪስ ሲሄድ ቡድኑ ቢፈርስም እነሱ ታላቁ የአጥቂ ጥምረት ብቻ አልነበሩም፣ ተአምር ነበሩ። በህይወት አንድ ጊዜ የሚገኝ ተሰጥኦ፣ ኬሚስትሪ እና የጨዋታ ውበት ስብስብ ለሌሎች ሁሉ መለኪያ ይሆናል። ለዓመታትም አድናቂዎቻቸውም እንደገና እንዲገናኙ ሲጠይቁ ቆይተዋል። ከማንቸስተር ጎዳናዎች እስከ አውሮፓ ታላላቅ መድረኮች እነዚህ የአጥቂ ጥምረቶች የማይረሱ ጊዜያትን ሰጥተውናል። እያንዳንዳቸው ልዩ ዘይቤ፣ ወሳኝ ጊዜያትና በእግር ኳስ ታሪክ ውስጥ ቦታ ነበራቸው። የትኛው እርስዎን አስደንቆታል? መልሱን በኮመንት መስጫ ውስጥ ያስቀምጡልን።